አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንደምን ዋላችሁ፣ እንደምን አመሻችሁ፣ ደህና ናችሁ? እንግዲህ ያው ከተማችን በትንሹ ላስቃኛችሁ ብዬ ነው። በማቴሪያል ይመስላል። በቀን ደግሞ ማሻአላ በጣም ደስ ይላል፣ ያምራል። እና እስቲ ትንሽ ተመልከቱት። ከተማችን ትንሽ ወጣ ያለ ቦታ ነው እንጂ ዋናው ከተማ እንኳን ብታዩት በጣም ነው ደስ የሚለው፣ ይማርካል። ማሻአላህ ነው። በቀን በተለይ በቀን ብታዩት ያ ሰላም ልንኖርበት የሚያሰኝ ከተማ ነው። ሰላም ነው። አልሐምዱሊላህ ልማትም አለ፣ ሁሉም ነገር አለ። ገብቶ ኢንቨስት ማድረግ የሚፈልግ ካለ በራችን ሁላ ክፍት ነው ኢንሻአላህ። ትንሽ አቅም ያላችሁ ባለሀብቶች ካላችሁ ገብታችሁ ኢንቨስት ማድረግ ትችላላችሁ። ክፍት ነው ሁሉም ቦታ፣ ልማት ቦታ ሁሉ ክፍት ነው። መስራት ይቻላል፣ ማልማት ይቻላል። ለማልማት ማንም የሚከለክለው የለም። ልማት ልማት ነው። ልማት አንድ ሰው ኢንቨስት በሚያደርግ ሰዓት ለብዙ ሰዎች የስራ እድል ይከፍታል፣ የብዙ ሰዎች ርዝቅ ይከፍታል። በገበያም ችግር የለም። ገበያም አለ በቅርቡ አዲስ አበባ በቅርብ ርቀት ይገኛል አዲስ አበባ። ትንሽ ጎበዝ ታድርጋችሁ ላዘይራችሁ። እንደምትወዱት ደግሞ አልጠራጠርም፣ ተስፋ አለኝ እንደምትወዱት። ይሄ ሶስተኛ መንገድ ቅያስ ነው። ምርጥ ሆቴሎች አሉ። ውስጥ መንገድም እየተሰራ ነው። ህዝብና መንግስት ከተጋገዘ እንግዲህ ብዙ ነገር ይፈጸማል። ሰላም ከሆነ ብዙ ነገር ይደረጋል። ሰላም ከሌለ ግን ሁሉም ነገር ይጠፋል። እንኳን ልማት ይቅርና ወልዶ መሳም ራሱ አይቻልም፣ ሰላም በሌለበት አካባቢ ማለት ነው።